የሰው ልጅ ቀኑን ሙሉ በሚያደርጋቸው እንቅስቃሴዎች ውስጥ እሱ ለውጥ በማያመጣባቸውና ወይም ደግሞ ማምጣት ቢሞክር እንኳን ብዛም የሚባል ለውጥ ላይ ያመጣ ግን በጣም ብዙ ጉልበት የሚያፈስ ከሆነ በዛ ነገር ላይ ሲጨነቅ መዋል የለበትም። ማንኛውም ሰው እዚህ ዓለም ላይ መኖር እስካለበት ድረስ ቀኑን ማሳለፍ ያለበት ወይም ደግሞ በአእምሮ ማሳሰላሰል ሲያወጣ ሲያወርድ መዋል ያለበት ሁለት ታላላቅ ምሰሶዎችን ነው። መጀመሪያው ሰው ነውና እዚህ ምድር ላይ ሲፈጠር ኃይል ማደስ አለበት። የመኖሪያ ቦታ ያስፈልገዋል። ንጽህናውን መጠበቅ አለበት። ልብስ መልበስ አለበት። እነዚህ አራቱን ነገሮች ለማሟላት የሚኖርበት ነገር ያስፈልገዋል። እንግዲህ ይህ የሚኖርበት ነገር ከጥንት ከሰው ልጆች ታሪክ አንስቶ የተለያየ የይዘት ወይም የዋጋ ለውጥ እየተደረገበት እስካሁን ድረስ መተናል። በፊት በጥንት ጊዜ በነበረበት ወቅት ላይ አንድ ሰው ጫካ ውስጥ ከሆነ ውሃ ካገኘ የሚበላው ፍራፍሬ ካገኘ የሚኖርበት ነገር አገኘ። ከዛ በኋላ እነዛን ፍራፍሬ በየቦታው እየዞረ እየበላ ሲያልቅበት ደግሞ ወደ አንዱ እየዞረ እንደገና እየበላ ምናምን ሲንቀሳቀስ ይቆይና በኋላ ላይ አካባቢውን ማዘውተር ሲፈልግ ወይም ማስተዋል ሲጀምር አካባቢው ከአንዱ አካባቢ ወደ አንዱ አካባቢ እየተዘዋወረ እያለ ሁሉም አካባቢዎች የተለያየ ባህሪያትና የተለያየ ጸባይ ያላቸው። ስለዚህ ለደህንነቱ እየሰጋ ሲመጣ እዛው የነበረበትን አካባቢ እሱ በሚፈልገው መልኩ አዘጋጅቶ ወይም እሱ ደግሞ ለባህሪው የተመቸውን አካባቢ መርጦ እሱ በሚፈልገው ነገር አዘጋጅቶ መኖር እንዳለበት ሊያስብ ይችላል። ከዛ ምግቡን ራሱ እያበቀለ ራሱ እያሳደገ ራሱ እያዘጋጀ መኖር ይጀምራል። ይሄ ሁለተኛው ደግሞ የሚኖሩበት ነገር ያገኘበት ነው። ሶስተኛ ላይ ደግሞ እነዚህ ያዘጋጃቸው ምግቦች ሁል ጊዜ ከዓመት እስከ ዓመት ተመሳሳይ ሊሆኑ ይችላሉ። ስለዚህ ቤተሰቦቹን ወይም ደግሞ ዋልዳቸውን ልጆች በቀጥታ ወደ ሌላ ቦታ እንዲሰፍሩ እያደረገ እነሱ ደግሞ ከሱ የመሰረተ ምግብ ውጭ የሆኑ ሌሎች መሰረተ ምግቦችን እንዲያመርቱ እያደረገ እርስ በእርስ ደግሞ እንዲለዋወጡ እያደረገ እነዛ የተለያዩ ምግቦችን እንዲያገኙና በዛ ላይ ደግሞ ግብይት እንዲያደርጉ አደረገ ማለት ነው የሰው ልጅ። ይሄ ደግሞ ሶስተኛ የሚኖርበት ነገር ነው። ከዛ አራተኛ ላይ ምን አደረጉ? አሁን ለምሳሌ አንዱ ቲማቲም ከሆነ ያደረሰው ሌላው ደግሞ ድንች ከሆነ የሚያደርሰው ሁለቱ እርስ በርሱ ሲለዋወጡ እኩል ዋጋ አልመጣለ አንዱ ተበዳይ ሊሆን ይችላል ማለት። ስለዚህ ይሄ በደል እንዳይመጣ የድንቹንም የቲማቲሙንም ዋጋ እኩል ሊይዝላቸው የሚችል አንድ ጥሬ ዕቃ ማሰብ ጀመሩ። የሁለቱንም ዋጋ ሊይዝላቸው የሚችል አንድ እና በተለያየ ዘመን ላይ ጥርስ ሆኖ ያውቃል፣ አሞሌ ጨው ሆኖ ያውቃል፣ ወርቅ ሆኖ ያውቃል፣ ብር ሆኖ ያውቃል። የተለያዩ እነዚህ መንፈሳዊም ትስስር ሊያመጡ የሚችሉ ማዕድናትም ሊሆኑ ይችላሉ፣ የተለያዩ ቁሶችም ሊሆኑ ይችላሉ። ለዋጋ ማስቀመጫነት ዋጋ ይዘው ቁጭ እንዲሉላቸው ለዋጋ ማስቀመጫና ለመገበያ የሆኑ ዘንድ ያስተካከለበት ነበር። ይሄ ደግሞ የሰው ልጅ አራተኛው እንዲኖርበት